የኔ ፍቅር ትምርታችሁ ገቡዙ እንዳታፍሩ በሰዎች የሆነ ይሉኛል ብላችሁ እንዳታስቡ እናንተ ወላጆቻችሁ ሲያደርጉላችሁ ደስ የሚላችሁ ነገር መጀመሪያ ፍቅር መስጠት ከዛ ደግሞ መከታተል ደስታ ያስፈልጋል በቤተሰብ ደስታ ከመጣ እኛ አሁን ደስታ አለን በቃ ያንተ አላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው አላማ እነዚህ ልጆች በዚህ መንገድ ያነጻቸው ማን ነው ወንድሞቹ ሁሉ በአጠቃላይ ማረጋውን ነገር ለካስ ይከታተሉ ነበር ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው በጣም ንጹህና በጣም ንቁ የሆነ አይምሮ ነው ተባረከ ልቦና ይስጣ Thank you. Thank you so much. ለማሚስ ምታስተላልፍ መልእክት አለ እናቴ በጣም ጀግና ናት በእናቴ በጣም ነው የምከራው ዘወትር ከዓይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል ከዛ እስማም ታስለቅሽን ነው አንቺ በቃሽ እወድሃለሁ ወንድሜ አክብርሃለሁ እሺ ምንድነሽ እኔ ፍቅር እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ ቲክቶክ ልጆች አይፈቅድም አይመከርም እኔም አቋርጣለሁ አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድነው አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቺዋለሽ ራይት እጅሽም ለራሱ አይሰራልሽም ከ10 በላይ ተቆልፉብኝ በሮች ያጋጥሙኛል በየቀኑ ከ10 በላይ ውድቀት ከነዚህ 10 ግን 11ኛው ስኬታማ ነች ከራሴ ጋር ፍልም ያገባለሁ ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው ለምን ነው እንደዛ ብለህ የምትነግረኝ ማን ስለሆንክ ነው ጧት እየተነሳው አሰርት ማድረግ ጀመርኩኝ የምትፈልጊው ዓለም የምትፈልጊው ህይወት የምትፈልጊው ስኬት የምትስቢው በልብሽ ነው በጭንቅላትሽ አይደለም ሰዎችን አፕሊፍት ማድረግ ጀመርኩኝ የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ እሱን መረዳት ራሱ ትልቅ ነገር እኮ ነው ወደ ወላይታ ሄጄ በፈረስ ነው የተቀበለኝ ቪዲዮ ተለቋል ማአት ፈረሶች ናቸው ከዛ ህዝቡ እንዳለ ወጥቷል በቃ ይጮሃል አዶና እንዴት ነው ዝናን አንድ ሰው መሸከም ያለበት ዝናን የምትችለው በመስጋና ነው አልበለዚያ በጣም መራራ ነው የምትሆነው ስንት ቀን ነበር የታሰርከው አይ ቲንክ 6 ቀን ነው እንዴት ነበር ውስጥ አሪፍ ነበር ማለት ለመናገር አልዋሽ ምግቡ ጸዴ ነበር ባሪፍ አየኸው አንተ አየህ ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን አሁን ያለው ድራማ ተፈጥሯል በጣም ሰው ልቤ ይቅርታለሁ because ብፁ እንዳልሆንኩኝ ያውቃለሁ በእናትህ